السلام عليكم انتم سلام ودوشي እንዴት ናችሁ ደህና ናችሁ ረመዳን እንዴት ሱብሃንአላህ ረመዳን እኮ ሄደ እንግዲህ ዛሬ 17ኛው ሌሊት ዘና እንዴት አግዟችኋል እኔ ከጉንፋን ጋር አልহামዱሊላህ ታውቃላችሁ ስንትሩ የሆነ ረመዳን ባላዲ የምልበት ለምን ይመስላችኋል መጀናጀን የለ ስልክ ጦር የለ ምን የለ መወናጀል የለ ተደውሎ እኔ ስልኬን ማነሳው እንደዚህ የፈጅር ሰዓት ሲደርስና እንዲያጋጣሚ ሆኖ ኢንሻ ሶላት ምክና 10 ሰዓት ላይ ምክና 11 ይተخرብኛል ማለት ነው ወጡ መጥባት ቆይ ምክንያቱም መጥባት ስለምሰራ ምን ማለት ነው ወላሂ እላችኋለሁ ረመዳን ባልቅ ብዬ የምመኘው ነገር ቢሆን ለምን ይመስላችኋል ስልክ ከማንም ጋር አትወሩ አንደኛ የሰው ስም አታነሱም እንደገና ከማንም ለሃጫም ጋር አትንትራትሉም ያም ጋር ሲሆን ወንጀላችን ይበዛል ወላሂ እኔ ግን ደስ ነው ያለ السلام عليكم እንዲሁም ሰላም እቺቴ እኔም አንድ ግሬን ውስጡን አቃጥለኝ ምን ይሻለኛል ሙቀታለው በተለይ ከዚህ በውስጥ والله ልሻለሁኝ እኔ ረመዳን ላይ ስራ ገብቼ ያኔ ከረመዳን በፊት ገብቼ ረመዳን አንዴ ነው ለቀኩት ማለት ነው በሳምንቴ መቆማቃተኝ ተቃጠለ ደሙ እንዳለኔ ታፋዬ ላይ ደም ይቋጠራል በቃ አልቀት ነው የሚመስለው ምን አለፋችሁ በጣም አልቀት ነው የሚመስለው ግን አሁን ስራ ገብቻለሁ ነገር ግን የሆነ እንትላለ ማለት ነው ሙከዳ እሱ ላይ እንደዛ አረግና ግሪን ወዲ ላይ እንደዛ አርገሽ እንትን በይው ማለት ነው ሁለቱም ምግርሽ አቁም ወንቱ ላይ ማለት ነው ሙከዳው ላይ አድርገሽ የተወሰነ ተዘቅዘቅ እንደዚህ ማለት ነው ወላሂ ሙፊድ እኔን ስለጀረብኩት ነው ማለት ነው ዛሬ ራሱ የተኛሁት እንደዛ አድርጌ ነው አላህ ያሽርሽ ወላሂ ስሜቱን አቃዋለሁ ስለግር ማለት ነው ወላሂ አትጠይቂ አይዞሽ አላህ ያሽርሽ ሁላችንም ጀሚዓን አላህ ያሽረን ወላሂ يا حبيبتي ايهتي ስራውስ እግርሽ ማበጥስ እግሬ እንደምታዩ የሙከዳይ ታይሻል እንደዚህ ነው መሰቅለው ማለት ነው ምክንያቱም በጣም ስለሚያመኝ አሁን ራስ አልተኛም ምክንያቱም 7 ሰዓት ድረስ ቆያለሁ እንደዚህ እግሬን ወደ ላይ እንትን ብዬ ማለት ነው እንደዚህ አይነት ሙከዳው ላይ እንደዚህ ታረጋችሁት እናንተ ተዘቀዘቃላችሁ እግራችሁ እንደዚህ መሆን አለበት እንደዚህ ሸቅጥ ታረጉት የሆነ ዴሙ ወደ ላይ እንደዚህ እንትን ይበተናል ማለት ነው ይበተንላችኋል እና የግሬን ነገር አታሹ እንደዛ አርጌ ነው خلاص እንደዛ አርጌ ቶክቶክ ፈርጃለሁ ማለት ነው ኢንተረስቲድ ድረስ የሆነ ዴሙ ውስጥ ይሰራጭ ድረስ አለዛማ አይሰራጭ በጣም ነው የሚያስቸግረኝ ማለት ነው ወዶች አለኩልህና መሰከናለሁ ሀቢበቲ ሙዬ ማለት ነው አራላህ ሽረን ነው ለላዚም እንደዛ አይነት በሽታ በጣም መጥፎ ነው ላችኋለሁ ሐባቢ እና እንዴት ናችሁ ደህና ናችሁ ወይ ይሄው ስራ እንዴት አርኩ እንዲያዘይ ላሳይሽ መቼ ነው የሚራተበው ይሄው ተላኛው ወርደዋለሁ ይሄ መቼ ነው የሚራተበው የዚህኛውንማ ታዩ ይሄ መቼ ነው የሚራተበው ታዲያ በላልቋል ቢጨንቀ ዝም ብዬ እየከተኳውጣው እሺ ያኛውንስ ማን ያወጣው ወይኔ በላቸው ማለት ጊዜ ነው አይ ልኩዴን መሸራትቤ ነው የምትጨርሰው አዲስ ስራ ገብቼ ማለት ነው ሰራተኛ የለውም ነበር አዩ ተቀላቅሏል ጅሉ ጥቁሩ ነጩ ተቀይ መቼ እንደምጨርሰው አላቅም ይሄ የወንዶች ብቻ ነው የሴቶች በዝን ነው ምን እንደሚመስል ብታውት እና ላይ ወናል ረጁል ነው የምትሉት ዝም ብያወርቼ ዘከዘኩት ያንንሳ ማን ይረትበው የመዳም ቀማዎችዬ ሲዱአ አድርጉ እንደው አላህ Subhanahu Wa Ta'ala ከመዳም ግርድና ያውጣችሁ ያ ረብ እንደው ይሄ ረመዳን ኢንሻአላህ ያ ረብ ሀገራችን ካርመሆን ጊዜ በሰላም በደስታ ሀገራችን ላይ ገብተን ምንጾም ያድርገን አረ ከዝነጃ ይበለን ወላሂ العظيم አሁን ወላሂ ላችኋለሁ ሰለቸኝ የሶቤን ማጽሪያት ያያጸዱ ማተውሰል السلام عليكم እንደም ሰላም ዱአ አርግልኝ እናቴ ታማብኛለች ያ ሐቢበት ገልቢ እናቴ የለኝ ነገር ግን ስሜቱን አውቀዋለሁ እኔና ስለሆንኩኝ አላህ Subhanahu Wa Ta'ala እናትሽን ያሽርልሽ ያ ረብ አላህ ይወፍ يعني ተበሽታዋ ያዲናት ኢንሻአላህ አላህ Subhanahu Wa Ta'ala በሰላም አንቺም ደግሞ ስደት ላይ ከሆንሽ በሰላም በጤና ያገናኝሽ የሌት ተመና እናት ቢኖር በየምኛለሁ እናት ያላችሁ ወደችዬ ባልተቻላችሁ አቅም ተከባከባችሁ በገንዘብ አይደለም
ሐባቢ በጉልበታችሁ ገራችሁን አጥባችሁ ልብሶቻችሁን አጥባችሁ በተሻላችሁ አቅም ቤተሰቦቻችሁን ወላሂ እንትን በሉ ማለት ነው ካድሟቸው ወላሂ እንደ ቤተሰብ እንትን የሚል ነገር የለም በተቻላችሁ አቅም ቤተሰቦቻችሁን ጠብቁ ወላሂ አላህ ያሽርልሽ ከበሽታዋ አላህ ይወፍስልሽ ማለት ነው ሐቢበት ቀልቢ ኢንሻአላህ አላህ ያሽራት እናትሽንም በሙላው ዓለም ለምትገኙ እናቶቻችን የታመሙ እንደውም የታመማችሁ አላህ ያሽራቸው ያሽርላችሁ አሰላሙ አለይኩም ወንዶች እንግዲህ ቅድም ማለት ነው እየረተብኩኝ ነበር ሹፉ ሁለቱን እንግዲህ በእንደዚህ አይነት መልኩ ፏህ አድርጌዋለሁ ማለት ነው ልጅቷ እኮ መሪም ነኝ ከተነሳው ማይድረስ ነው ማለት ነው አሁን ይቀረኝ ይሄኛው ነው የወንዶቹ ሁለቱን ረትቤያለሁኝ እንግዲህ እንደዛ አድርጌ ማለት ነው እንግዲህ ማየት ማመን ነው ቅድም እንዴት ምስቅልቅል ነበር የሚመስለው አሁን ደግሞ እንዴት እንዲያርግ እንደረታቡት ወንዶች ከወንዶች ጂንሱ ከጂንስ ነጭን ከነጭ አሁን እንግዲህ ይሄ ነው ቀረኝ ይሄን ደግሞ ኢንሻአላህ ሱሁር ልሰራ ነው አሁን ደግሞ ወደ መጥበል ገባ ነው ማለት ነው ነገ ደግሞ ኢንሻአላህ ባላ ፍቃድ እንትላለውና ሐቢበቲ እየቀለድሽ ነው ምን መሆን አለበት እየቀለድሽ መሆን አለበት የትልልቅ ቤት እኮ ነው የሚመስለው የትልልቅ ቤት ነው ሐቢበቲ ትልቅ ናቸው 7 ናቸው ትልልቅ ወንዶች ናቸው ወንዶች 5 ናቸው ሁለናትና ሴት አሉ 7 ናቸው ለጋ 8 ነን ማለት ነው ሐቢበቲ ለምን ዋሻለሁ እንደዚህ ነው